ረጅም ጊዜ አገልግያለሁ። ረጅም ጊዜ በማገለግልበት ጊዜ ብዙ ውይይቶችን አድርገናል። ያም ሊሆን ይችላል ምናልባት ከእናንተ ጋር ተረሳስተናል። ርዕሰ መምህራኖቻችን ቢሆኑ ኖሮ ሁላችንም እጃችን አውጥተን በአንዳንድ ጉዳዮች ላይ መወያየት እንችል ነበር። እናንተም ስለረሳችሁ እኛም ስለረሳናችሁ ነው ዝም ያለው የሚል እንትን ስላለኝ ነው። አንደኛ ዛሬ ላይ ስለ ትምህርት ስለ ሰራተኛው መወያየት ጥሩ ነው፣ ግን ዛሬ ላይ እንዴት መጣችሁ ነው። አንደኛ በዚህ በሰባት ዓመት እንትን ውስጥ ብዙ ጊዜ መምህርን እያስታወሳችሁ አይደለም። መምህር ቅድም እንዳልኩት ለረጅም ጊዜ ሳገለግል ባለፈው ስርዓት ይጥቀመንም አይጥቀመንም የመምህራን ውይይት ለብዙ ጊዜ ይካሄድ ነበር። ችግሮች ይጠየቃሉ፣ ይፈቱም አይፈቱም ሀሳባችንን እናነሳለን። ነገር ግን አሁን ዝም ተባብለን ነው ያለነው። አሁን ላይ በአጋጣሚ ነው ይሄ ራሱ አሁን ትላንት በአጋጣሚ ስብሰባ መኖሩን ነው የሰማነው። ለሁለት ለሶስት ቀን በፊት መምህራኖች ይወያያሉ ተብሎ እንትን ቢባል መምህሩ ምን ነገሮችን ሀሳብ ማንሳት አለብኝ፣ ምን ነገሮችን መወያየት አለብኝ ብሎ አሱ መወያየት ይችላል። ግን ዱብዳ ነው ያደረጋችሁት። ዛሬ ላይ ዛሬ ቀኑ ሮብ ነው። የትምህርት እቅድ አለን እኛ። እቅዳችን ያዘጋጀነው ዛሬ ለማስተማር ነው። ነገር ግን ውይይት የመምህራን ውይይት አለ ከተባለ የዛሬውን አናቅደውም። እቅዱን አራዝመን ለምን እንዘጋጃለን? ከእናንተ ጋር ለመወያየት። ይሄ ባልተደረገበት እንደዚህ አይነት እንትን መካሄዱ ምናልባት ዝምታዊ ሊሆናል የሚል እንትን ስላለኝ ነው።